ዛሬ ልደቷ ነው። ሜካፕ ስትሰራ ጸጉሯን ስትሰራ ምናምን ነበር አሉ ትላንትና። እሱ ራሱ አብሯት ነበር አሉኝ። ትና የሰራችው ቪዲዮ ብታዩ እኮ በቃ ምንም እንደው እንደዚህ አፕሴት የሆነች ምናምንም አትመስልም። በቃ ኤክሳይትድ ነው የምትመስለው። የመጨረሻ ቪዲዮ ማለት ነው። የት አካባቢ ነበር የምትኖረው? ሀያት ነው የሚኖሩት። ወደ ከባዱ መሄጃ አለ አይደል? ለገጣፎ ወደዛ ነው የሚኖረው። ከማን ጋር ነው የምትኖረው? ከሱ ጋር ነው? አዎ አንድ ላይ። አዎ ከሱ ጋር ነው የምትኖረው። እሱ እህቱም አሁን እሱ ጋር ነች መሰለኝ። ሰሞኑን ነው እሱትም አለች እኮ አሁን ይሄኮ ብቻውን ቀራረባለን በጣም አመዴምቴም ነው ፕሌቲን ዱባ ሄዳለች። እህትዮ ሰንትና አልታሰረችም ታዲያ? እህትየው እኮ ጀሚላ እዛ ትኖር መሰለኝ እኮ ልክ ወጅንጅራተን ያው መብራዴን ተመለየሮ ምራሳ ከና ወጅንጅራት ማንኛውም ይሄ ለመታሰር ሳይሆን ለምርመራ ሁሉም መጠየቅ አለበት እኮ ለምርመራ ለመጠየቅ ማለት ነው። ማናቸውም መጠየቅ አለባቸው። ምክንያቱም ዝም የሚባል ነገር አይደለም። ልጅቷ ከዚህ በፊትም ኬዝ ስላላት በዚህም በዛም ማም ያላግባብ በዛም ሲል ስለነበረ ቀላል ነገር መሆን የለበትም። ብዙ ነገር አለ እኮ ግን አሁን መናገር ይከብዳል። ታውቂያለሽ አሁን መናገር ሳይሆን ምርመራው እንዲጣራ እናንተ ግፊት ማድረግ አለባችሁ። ሁልጊዜ ዝምታ አይሰራም። ሁልጊዜ ልጆች ይሞታሉ፣ ሌላው በሰላም ይኖራል። ኦሮሞ የሆነ ወንድ ይሞታል፣ ሴት ይሞታል፣ ዝም ይሞታል። ዝም ይሄ በጣም እየበዛ መጣ። ስለዚህ ይሄ ሙከራ ነው። ነገ ደግሞ ምን እንደሚፈጠር አይታወቅም። እርስ በርስ በቃ ኦሮሞም ከሆነ ገዳዩ መውጣት አለበት። ያጫሉም ኦሮሞም ከሆነ መውጣት አለበት። እውነት ነው። ሁል ጊዜ ኦሮሞ ስለሆነ ብቻ የሚደበቅበት ሌላው ስለሆነ ምን በአጠቃላይ በቃ መውጣት አለበት። ማናቸውም በማንኛውም ምክንያት ተጣልተው መሳአ ሰገሊቲ ባቴ ዴቢቴ ቱርቴ ጀዳ ማሊፍ ባቲ ሰዓቲ ሰገሊቲ አመራ ቆንሰኒበር ማሊፍ አከሚቲ ባቲ ባካወሊ ረፈዲዮ ከመነ ተቆዮ ጅራተን አከሚ ብራባቲ አከሚ ዴቢቴ መነ ጀሚላ ኮሰ ቆፈቱን ተይ ሙጨቲና መበርዝዴ ሼ ሰለብሬት ጎቹፍ ከን ቆጴፈቻ ከን ጅርቱ ኦፊሻ አከሚቲ ደርቢቴ አበርከሲን ጀዱ ከሌሰ ወጂን ቱረኒ ቤታ መታ ወጀተታ ቱርቴ ለዳቲ ኢሲቲ ነሞኒ ባይኤ ኖኖ ጀዳ ቱረን ቤታ አፋን ነማሌ በምንም ምክንያት ራሷን አታጠፋም። የምር ቆይ እየጠራው ፓወሩ ያላት እኛ እንደሆነ አንደኛው ነው። በማይሆን ነገርም ከዚህ ላይ ወጥተናል። ፓወሩ ያላችሁ ድምጽ ያላችሁ ኦሮሞኛ እናንተ ስለምትናገሩ ማንኛውም ነገር እንደዚህ አይነት ነገር በማንኛውም ኦሮሞ ላይ ሲደርስ ማንኛውም ስላለው ዝም ስለሆነ የፖለቲካ ልዩነት ስላለን አይደለም። ሲደርስ ወጥራችሁ ምርመራ ውጤት ማወቅ አለባችሁ። የፈለገ ኦሮሞ ይግደል ሌላም ብሔር ይግደል ከብሔሩ ጋር አይደለም ጉዳያችን ማን ነው? ውስጣችን ልጆቻችንን እንደዚህ ያሳደደ ትንሽ ወጣ ሲሉ የሚገደለው ስለዚህ ከዚህ በኋላ ወጥራችሁ ይዛችሁ እርስ በርስ እያወራችሁ መጣላትን መፎካከርም ሰው የምታውቁትን ነገር ለመንግስት ማድረስ በቃ የሰማችሁትን ያያችሁትን በሙሉ ሪፖርት እዚሁ ላይ አውሩት። እነሱ አሁን ደህንነት ቁጭ ብሎ ነው ያዳምጣል። ስለዚህ ምርመራ ይደረጋል። ታዲያ ምኑ ላይ ነው የኛ ምኑ ላይ ነው የማይታወቀው? ስንቱ እየረገፈ ነው። እንደዚህ ደግሞ የሚታወቁት ልጆች ደግሞ እንዴት ነው ራሷ የምታጠፋው? ለልደቷ እንደዚህ እየተዘጋጀች ከዛ ላይ ደግሞ ሆይ ስለዚህ መታወቅ አለበት ይውጣ በቃ። እውነትሽን ነው። ቪዲዮ ፖስት አርግታ ነበረ። በዛ ላይ ደግሞ 9 ሰዓት ከቤት ወጥታ ነበረ አሉ ወሊን ቱራኒ መነኪስ ጀሚላ አብሮ ነበሩ ቤት ውስጥ አይደል? ጀሚላ የለችም እንዴ? ኪረት ጅርቴ ወጥፋካት ስልኪናም ብልብላይቻ ቱርተም ወሊን ጅሩታ ናና ከመቲ ሙጨቲ ከነ ኦፊሼ ደርቢቴ አጀፍቲ ማኪ ዱቢን እንዴት አብሮ ካሉ እሷ ራሷን ከፎቅ ላይ ወርውራ እስከምታጠፋ ምንድነው እሱ የሚሰራው? በምን ምክንያት ሊሆን ይችላል? እሱ ቤት ውስጥ ካለ እኔ ይወላችሁ እኔ ኡጋረቢ ዋን ከንጅሩ
ምን እንደሆኑ ልጆቻችን ላይ መውጣት ነው ያለበት። እኔ ምንም እየተልባባ አይደለም እኮ ልደቷ እየተዘጋጀች ነበር። ዛሬ ነው መሰለኝ ልደቷ ዛሬ ነው መሰለኝ ጀሚላ እንዳለችው እና ልደቷ እየተዘጋጀች ከሆነ ዛሬ ትላንትና አብረው ነበሩ። ማልፈል ሚንፋት ወጅን ቱረና ነው ተከገለም ፈልመተ ከበደ እና በአንድ ቀን እንዴት ሊፈጠር ቻለ ታዲያ? እንዴት ሊሆን ይችላል? ኢሳበር ዋና ጃይባ ሲፈካቱ ከሳ በምን ምክንያት ነው እቺ ልጅ ራሷን ለመግደል ጉያ ተቆጥ ከሌሰ ገመቹ ቀብዲ ጀዳ ወጂን ቱረኒ ኢሰቱ ጌሰ መነመታ ቱርቴ ሜካፕ መረ ወጀተቴ ጅርቲ ዋና ናኖቱ ኮገላደስ አማይኒ መነጅ አሁን እኮ እዚህ ጋር እሱ ቤት ነው ያለው ወይስ የለም የሚለው ነገር እኮ ሁሉም ሰው ስለሱ የሚያወራ እኒ መነቱ ኮፋ አለቡላ አከን ጀዳምነ እኒ ሰንበታ ጅማታ ሰንበታፊ ሰንበታ ለማንደለጋ ጅማታ ወጂን ጀቹል ዮካ እኒ አለቡሌ ዱበርቲ ወጂን አርገኒ ዱበርቲ ወጂን አርጊቴ ሸኪሰን ለያ ከን ጀኒ ጉያን ከለሳ ዊጣታ ሞቱዩ ሁንድ ከሰኑን ቤተን ማን ጭፈራ ወንዶ ሱንለ ጭፋዳ ጉቱን ኢሳይቹ ኢኖጀታው ፊንፊኔ ከሰት ነምኒ ከነም በይን እንጅሩ እኒ ከወጀቱ ከምሳ ጅማታ ቅዳሜ ፊ ኡዲ ወጀታ ጉያ ከኒን ወጀታ ስሪቲ ወልቤኩ ነው ጀሚላ አሁን ያላችሁ የኛ ሰው ወይ ዲጂ ዝም በሉ ጩፌ ይሏቸዋል። ይኸውላችሁ ይሄን ነገር ይሄን ባህል በኦሮሞ ውስጥ ትልቁ ችግሩ ይሄ ነው። ዝም በሉ ከድሮ ታሪክም ዝም በሉ። ይሄ አይወራም። ይኸውላችሁ ይሄ መጥፎ ባህል jechuun amma barkaasaa jiru inni hin ajjeessaa yookaan waa godhaa miti namni wal jaalatu akka isaan itti wal jaalatan namni hundinuun beeka garuu kana jechuun ammoo waan isin nuutoon beeku gaafachuun dirqamaa miiree jiji ማወቅ እኮ ግዴታ ነው ግዴታችን ነው ድረስ አሁን አንድ ማወቅ ያለባችሁ ነገር አለ ሁለቱ ስናወራ ባለቤቷ ነው ግዴታ መጠየቅ አለበት ስለዚህ ለመጠየቅም እኮ ህግም እኮ ለመጠየቅ ወስዶታል እሱ እኮ እስር ቤት ነው ያለው አቻራ እስር ቤት ነው ያለው እሱ ገባኝ እኮ እስር ቤት እንዳለ ግን የህዝብ ሰው ናቸው ሁለታቸውም የህዝብ ልጆች ናቸው እሷም ልብስ ነው የኦሮሞ ልብስ ነው የምታስተዋውቀው እሱም ዘፋኝ ነው ሁለቱም የህዝብ ልጆች ናቸው ስለዛ ህዝብ ግዴታ ምን እንደሆነች ልጅቷ ማወቅ አለብን መጠየቅም አለብን ብዬ ነው የማስበው እኔ ጂጂ ያትከከል እንዳትለቁ ያኔ ሁላላማ nama wal dhabbii qabu nama mana isaanii keessatti rakkoo qabu osoo ta'e waa shakkita beeta amma mucattiin tun sa'a sagalitti maaliif baate akkami baate ol deebite sa'aatii tokkotti ammootu akkamitti reeffisee argame beekuun dirqamaa bar mucattiin tun kalee ammootu lidati jettee akkasi babbareedaa gammadaa oolte wajjiin turanii galgala hunda wajjiin turan gammachuu qaba isa kama namataati iyyuu dhaqee fuudhe sigale wanni kun waan duubatti illee nama biraallee jiruu danda'aman beekamu beektaa አይታወቅም እኮ ትላንትና ሁለቱ ራሱ ጠላት ካላቸውም አይታወቅም አሁን እኮ እሱ ትላንትና ቤት ነበረ እሺ አሁን ለምሳሌ 9 ሰዓት ወጣ ነበር ተባለ ስትወጣ ራሷን ለማጥፋት ነው ያወጣችው ከቤት አይደል እንዴ ራሷን የጣለችው እንደተባለው እንግዲህ ከቤት ውስጥ ነው ራሷን የጣለችው ከአምስተኛ ፎቅ አይደል 9 ሰዓት የት ነው የወጣችው እሱስ ቤት አለ ወይስ የለም እሺ 9 ሰዓት ነው ወርቃ የተገኘችው ወይስ ጧት ነው ወርቃ የተገኘችው ማን ነው ሲያያት ይሄንን የሚያወራው ልጆች ነው የሚያወሩት አይደል ያያት ሰው ነው የሚያወራው ስለዚህ ይሄ ነገር እንዴት ነው ብሎ መጠየቅ አለብን ስለዚህ ነገር መጠየቅ አለብን አከ ቆረተሙ ይሄ ነገር ምርመራ እንዲደረግበት ህዝብ መጠየቅ አለበት ብዬ ነው የማስበው እንዳትለቁት ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ሀብት እያደረገ ነው ይሄ የበቀደሙን ከወለጋ የመጣው ያ ኮሜዲያኑ ልጅ ሆቴል ቤት ውስጥ ድፍት አድርገውት ልጁ ሬሳው ራሱ ሆስፒታል ሳይደርስ በፊት ሆቴሉ እየሰራ ነበር አረ ሬሳውን ብቻ ነው ያወጡት ሆቴሉ እየሰራ ነበር እየተንቀሳቀሰ ነበር ያ እርስ በርስም ችግር አለ ብዙ ችግር አለ አንዱ አርቲስቱ ጋር ያለው ችግር በጣም አስጠላል ሲሰማ ራሱ አኒ ዋዱ በዱ አየ ማኪ አከም ነገ ጂጂ እንደነሽ እና በጣም ያሳዝናል ባየነ መገዲስ ዱት ፖለቲከኛ ቀነኒ አይ ቲንክ ማኪኒ ያደታ ወጋለማ ዱራ ላይቭ ሌኑ ፋና ገልቴ አስዋኦ በጣም ሳይበቱ መለ ያ ባየ ወሊና ሶነ ቱሬ ላይቭ ከነረቲ ሶ አኒ
roommate ishillee nan beeka mucayyoo waliin galaa turte sana odoo gurbaa kanatti hin galiin dura jechuudha. So baay'eellee akka reebamaa turtellee dhageen jira 100% illee ergitanya miti garuu akkasiin reebamaa turtellee social media illee akka live hin galleellee dhorkamuu ishillee nan beeka. Ani abaluutu ajjeese jechuu hin jiru garuu no social media dhugaa micayyoo kana dubartoonni Oromoo falmuu fi qabdu. Dhugaa dhiigni ishee akkanatti dhangala'ee hafuu hin qabu. Isin irraa investigationiin kun akka iddoo gahee dhugaa mucayyoo kana akka bahu irratti dalaguu qabdan dubartoonni Oromoo especially. Amma maqaa mucaatu bada maqaa abaluutu bada abaluutu ajjeese hin jedhiina jedhanii dhukkaamsanii darbuu barbaadu namoonni baay'een jechuudha. Oromoon yeroo baay'ee dhugaa baasuu irratti hin hojjetu. Dhiiga ijoollee meeqa dhangala'ee yaafee. Micayyoo Jimmaa sanallee ni yaadattu ta'e intala Jimmaarraa fooqirraa hoteelarraa darbatamtee duute jedhanii ishiillee dhugaan ishii tombayin hafee achumaan akkasuma ukkaamsanii dabarsanii jechuudha. So isini dhugaa mucayyoo kana nu ukkaamsina falmaa fi justice for Qananii jedha. Dhugaa mucayyoo kana barbaada. Dhugaan bahuu qaba. Ana akka hiyyatti namni waan baay'eetu dhaga'amaa jira. Waan baay'ee jira. Garuu haga ergitanyaan taanetti hin dubbadhu jeen dhiise malee mucayyoon baay'ee akka miidhamtee turte nan beeka. Dhageetiin jira. Ni jira bar wanta beeknu ni jira bar wanti beekamu ni jira bar wanti jiru ni jira. Dubbanna barni dubbachuunuma dubbanna garuu qorannoo maal akka himan dhaga'uu barbaanneeti. Sanii tokkoffaan sanii lammaffaan immoo namni amala lama qaba. Namni artistiinis ta'e feemasiinis ta'e amala lama qaba. Namni isin amala gaggaarii argitanii fi miidiyaa duuba immoo amala isaan qaban hin beektan jechuudha. የሰው ልጅ ሁለት ገጽ ባህሪ ነው ያለው ሚዲያ ላይ ያለውና ከሚዲያ ጀርባ ያለው የተለያየ ነው የሰው ልጅ ሚዲያ ላይ አይተ ጥሩ ነገር ሲሰራ አይተ ይሄ ሰው ጥሩ ነው ምንም አያረግም ልትል አትችልም ከሚዲያ ጀርባ ሌላ ሰው ነው ሰው ማለት ነው ስለዚህ መፍረድም አንችልም እስከ መጨረሻው ምን እንደሆነ እናያለን ከዛ ደግሞ እኔ ከኔና አይቹ ያደቀብን ነው እንትልኝ ዱበርቲ ደዋን ፈደሌተው አና ከሲያደ እንደዛ ነው የሚሰማኝ እንዴት ናችሁ ሁላችሁ ደህና ናችሁ እኔ እግዚአብሔርን ነው የምላችሁ ጂጂ ሃይ እንዴት ነሽ እኔ በጣም ነው ልቤ የተሰበረውና ራሴን ሁላ ውሸት ነው ላይ ውሸት ሁላ ቢሆን ደስ ባለኝ ነበር በጣም ነው የምወዳትና እኔ ራሷን ታጠፋለች ብዬ አምናት አክሰፕት በፍጹም ቢያንስ እናቷን በጣም ነው የምትወዳት እና አባቷን በፍጹም ራሷን ታጠፋለች ብዬ ገብርኤልን ነው የምላችሁ እኔ በነፍሴ ወራረዳለሁ አታደርጉም ራሷን ቢኮዝ ሰው ቤተሰብ ያለው ሰው እናቱን የሚወድ ሰው ራሱን ያጠፋ ምንም አይነት ነገር በህይወቱ ቢመጣ እና ያንን አክሰፕት ማድረግ አልችልም እና ደግሞ ሁሌ ላት ነበር በውስጥ መስመር ምናምን ጽፍላት እንደምወድሽ ታውቂያለሽ ምናምን እላታለሁና ቴንክ ዩ ምናምን ትለኝና ሁሌ ግን ደስተኛ ነሽ አይከብድም አለም ደስተኛ መሆንስ እግዚአብሔርን ከያሽኮ ደስተኛ ነሽ ሁሌም የጎደለው ነገር አያሳስብሽ ምናምን እንደዚህ አይነት ጽሁፍ ነው እኔ ጽሁፉን ሁላ ለጥፍላችኋለሁ ከፈለጋችሁ ምትጽፍልኝ ማለት እና በእውነት ሺ ሶ ስማርት ራሷን ታጠፋለች ብዬ በፍጹም እኔ ምን እመኝላት ነበር መሰላችሁ ባገባት የሆነ በሰርግ ምናምን እንደዛ ነበር የምጠብቀው ጋይስ ገብርኤልን ተነስቼው ደግሞ ስራ ነበር ያደርኩትና አሁን ነው የተነሳሁት ቲክቶክን ስከፍት የመጀመሪያ ብሩክሪዝ ላይ ነው ያየኋትና ራሴን ሁላ ማመን ከበደኝ በቃ የሆነ ውሸት ሁላ ነው የሆነ ህልም ላይ ያለው ነው የመሰለኝ ገብርኤልን በኢየሱስ ክርስቶስ በስላሴስ በፍጹም ራሷን ታጠፋ በፍጹም እናቷን በጣም ነው የምትወዳት እውነት ነው ወላሂ ዱቢን በርኑ ዲብዲ በርጋይስ ካረት ትዝ ይላችኋል በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጮሆ ምናምን ነበር አስታውሳችሁ እሱና የሱ ጓደኛ በሷ ምክንያት ላይክ እንደዛ አይነት ነገር ነበር ከጫላ ጋር እሱ እኮ በሷ ምክንያት በሌላ ጉዳይ ነው
እኔ አላቅም። እኔ እንደው በእውነት እኔ ማሰቢያ ይውላ ነው የተደፈነው። እኔ አላቅም። ወይኔ ደግሞ አይኗ ላይ መጣ። ኦሮሞን ኢሲን ቤቱ ጋበሰን ኢሲን ቤቱ intala habashaa takarra wal fixanjaanii post isii godhaniiti namni waan isii yoo yaadattan isii namni hedduu waan hin beekneef intala habashaa takarratti artistoonni lama wal tume jaanii post isii godhanii haara intalti teenya jennee akkasti asliin hundinuu akkas ta'e namni akkas ta'etti jidduutti post godhe malee isaan lameen isii irratti himti foolole dhimma mataa isaanii irratti wallalanii sun akkas ta'e dabree jechuudha. namni isii dhajaanii post godhan waan isii tanama biraasaanii teenyaas ta'uu gisan baranii akkasii waan ani isheerratti hanqatnaan baanii dubbatanii turanii. Isaan irratti ture no wannichi ma ishuma irratti ture maaki kanadha dubbiin kanadha amma ilaal dhiiga mucattii kana qulqulluuf illee waan kaleessa kan ta'e illee bahuu qaba. Inno waan kan dhufumu hin jiru. Oromoon kana rakkina keenya in dhoosina achi booddee immoo dhiiga keenya achumatti ukkaamamee hafa jechuudha. Haa bahu waan kan nu qaaneessu hin jiru. Haa bahuuti dhiiga keenya maal ijoollee dhiiga keenya maal akka ta'e maaliif akka badee hin ba'a jechuudha. Waan kan dhoosinu hin jiru. Haa bahu hin jiru waan akka kana hin jiru haa dhaabnu waan akka kana. Baanii dubbatanii jiran mucattii kanarratti akka lollee fi akka lolanii baanii dubbatanii jiru hin dubban. Kanaafuu amma dubbisa sanarratti no ስለዚህ አሁን በዛኛው ጉዳይ ምክንያት አንዱ ስቲል ቂም ይዞ አንድ ነገር አድርጎ ቢሆንስ ኢንቨስቲጌሽን is very important ሊሆን ቀባ እኔ ግን እርግጠኛው የምናገረው ሙጨዮን ኩን ኦፍ አጀስት ጄ ፐርሰንቲ ተኮለ ይሸኩ ራስዋን አታጠፋ። ታንክ ዩ ቬሪ ማች። እኔም እንደሱ ነው የሚሰማኝ። ጭራሽ አታጠፋ፣ በፍጹም አታጠፋ። እኔም እንደዛ ነው የማስበው። እውነት ለመናገር የኔ ሀሳብም እስከ ጠዋት ድረስ በጣም ሳሰላሰል የነበረው ቀነኒ ራሷን እንደማታጠፋ ነው ማለት አታጠፋ። ሺታ ፋሚሊ ገብቷቸዋል። አንዳንዴ የውላችሁ ምን አለ መሰላችሁ ይሄ ወይ በኢኮኖሚ ይሄ ልጅ እኮ ምንም አድርጎላት አይደለም አብረው ያለችው። እኔ አይገርማችሁም? ግን እግዚአብሔርን በዚህ ሳምንት ውስጥ